ሰላም ውድ የኢትዮ ዜና ዩቲዩብ ቻናል ተመልካቾቻችን የዛሬውን ዜና ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉን። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የመስፋፋት ፍላጎት የላትም ሲሉ ተደምጠዋል። የኢራን አብዮታዊ ዘብ የባህር ላይ ወታደራዊ ልምምድ ማድረግ ጀመረ። የአሜሪካ የጦር አውሮፕላን ተሸካሚ መርከብ ከኢራን አቅራቢያ እንደሚገኝ የሳተላይት ምስል አመለከተ። ከአሜሪካ ጋር የሚደረገው ድርድር ሲቃረብ የኢራን አብዮታዊ ዘብ የባህር ላይ ወታደራዊ ልምምድ ማድረግ ጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የመስፋፋት ፍላጎት የላትም ሲሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ጾም መጀመርን በማስመልከት የካቲት 9 2018 ዓ.ም በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ሲሉ ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መልእክታቸው ላይ ኢትዮጵያን የታማኝነት የእውነት ምድር ሲሉ የጠሯት ሲሆን የጎረቤታቸውን ደህንነት አደጋ ላይ እንደማትጥል ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል በሚል ውጥረት ባየለበት ወቅት ነው። ኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ስትል ከገለጸች ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ሻክሮ ወደ ቃላት ጦርነት አድጓል። እንደ እውነት ምድር ወራሽነታችን ለመላው ዓለም ማረጋገጥ የምንፈልገው ኢትዮጵያ መሬት የመውረር የመስፋፋት ፍላጎት እንደሌላትና የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ነው ብለዋል። ጠቅላይ ሚኒስትሩ የውሃ ሀብታችን ተጠቅሞ ለመልማት ያለን ፍላጎት በምንም መልኩ የሌላውን ድርሻ የመቀነስ አይደለም ሲሉ ለግብጽ ምላሽ በሚመስል መልኩ ጠቁመዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ሲያደርጉ ቢቆዩም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ ቀርተዋል። አባይ ታላቅ መለኮታዊ ስጦታ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከግጭት መድረክ ይልቅ የትብብር ድልድይ ይሆናል በማለት ሁሉም ከዚህ ወንዝ በፍትህና እኩልነት መጠቀም አለበት ብለዋል። ግብጽ የታላቁ ኢትዮጵያ ህዳሴ ግድብ ግንባታን በመቃወም ለዓመታት ብሔራዊ ጥቅሜ ይነካል የሚል ስጋቷን እስከ ዋይት ሃውስ ድረስ አስተጋብታለች። ኢትዮጵያ ለጎረቤቶቿ ታማኝ ሆና ትኖራለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማንንም አትጎዳም፣ በኢፍትሃዊነት ፊት በዝምታም አትቀመጥም፣ የማንንም ድርሻ ለማሳነስ አትፈልግም ብለዋል። ኢትዮጵያ ዛሬ ከ130 ሚሊዮን በላይ የሚሆኑ ህዝቧን ከድህነት ለማውጣት ትግል እያደረገች መሆኑን የጠቀሱት ጠቅላይ ሚኒስትሩ አካባቢዋን የምትመለከተው በውህደት እንጂ በመስፋፋት አይደለም ሲሉ ተናግረዋል። ድህነቱ የተጠበቀ እና ፍትሃዊ የባህር ዳርቻ ለማግኘት ያለን ፍላጎት ሰብአዊ ፍላጎቶችንና የህዝብ ቁጥር መጨመርን የሚያገለግል ፕሮጀክት የማጠናቀቅ ጥሪ ነው። አክለውም የኢትዮጵያ ባህር በር የማግኘት እንቅስቃሴ በሌላ እይታ የጎረቤቶችን ሉዓላዊነት የማይጋፋና የሌሎችን ጥቅም የማይጎዳ አጋርነት ግብዣ ነው ብለዋል። የሰላም ቋንቋ የጦርነት ከበሮን የሚተካበት ጊዜ መጥቷል ያሉት ጠቅላይ ሚኒስትሩ ሀብቶች ከምሽግ ጉድጓድ ቆፍሮ ወደ ተቋማት ግንባታ የሚሸጋገሩበት ጊዜ መድረሱንም ገልጸዋል። የጦር መሳሪያዎችን ከማምረት ወደ መሬት ማልማትና የሰውን ልጅ ከመግደል ወደ ማስተማር፣ ማሰልጠን እና ማብቃት የምንሸጋገርበት ጊዜም ነው ብለዋል። ኢትዮጵያ ባለፈው ወር መጨረሻ ለኤርትራ በጻፈችው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካለቻቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንድትሆን ጠይቃለች። ለዚህም ምላሽ የሰጠችው ኤርትራ በበኩሏ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈውን ደብዳቤ ሐሰትና የፈጠራ ስትል ውድቅ አድርጋለች። ከአሜሪካ ጋር የሚደረገው ድርድር ሲቃረብ የኢራን አብዮታዊ ዘብ የባህር ላይ ወታደራዊ ልምምድ ማድረግ ጀመረ። የኢራን አብዮታዊ ዘብ በአገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃትን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነ የሆርሙዝ ሰርጥ ልምምድ ማድረግ መጀመሩን አስታወቀ። የአሜሪካ የአውሮፕላን ተሸካሚ መርከብ ከኢራን አቅራቢያ እንደሚገኝ የሳተላይት ምስል አመለከተ። አሜሪካ ኢራን በምታካሄደው የኒውክሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች ነው። የቢቢሲ የመረጃ አጣሪ ቡድን ቢቢሲ ቬሪፋይ በመካከለኛው ምስራቅ በተለይም በኢራን አቅራቢያ እየተጠናከረ ያለውን የአሜሪካን ወታደራዊ ኃይል በቅርብ እየተከታተለ ነው። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ ትናንት እሁድ በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆንም እስከ ትናንት ድረስ ግን ከሳተላይት የምስል እይታ ውጭ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለው
እና ዩሮፒያን ሴንቲኔል-2 ከተባለው ለህዝብ ይፋ ከሆነው ሳተላይት የተገኘ ምስልን በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ቢቢሲ አረጋግጧል። የአሜሪካ ባለስልጣናት ጄኔራል ፎርድ የተባለው ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው መሰማራታቸውን አረጋግጧል። የኢራን አብዮታዊ ዘብ የባህር ላይ ወታደራዊ ልምምድ ማድረግ ጀመረ። የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃትን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነ የሆርሙዝ ሰርጥ ልምምድ መጀመሩን አስታወቀ። ይህ ወታደራዊ ልምምድ መካሄድ የጀመረው በአሜሪካና በኢራን መካከል ሁለተኛ ዙር ድርድር ጄኔቭ ስዊዘርላንድ ውስጥ ሊካሄድ በተቃረበበት እና አሜሪካ በኢራን አቅራቢያ ግዙፍ ወታደራዊ መርከቦቿን እያጠናከረች ባለበት ጊዜ ነው። ለድርድር ወደ ጄኔቭ ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ኢራን ለማስፈራሪያ እንደማትንበረከክ በመግለጽ ትክክለኛ ፍትሃዊና ሚዛናዊ ስምምነት እንደሚጠብቁ ተናግረዋል። የኢራን እና የአሜሪካ ድርድር የነዳጅ የማዕድንና የጦር መሳሪያ እንደሚካተት ተገለጸ። ኢራን ከአሜሪካ ጋር የኒውክሌር ስምምነት ላይ በመድረስ ሁለቱንም ሀገራት በምጣኔ ሀብት ተጠቃሚ የሚያደርግ መንገድን የመከተል እቅድ እንዳላት አንድ ኢራናዊ ዲፕሎማት ተናገሩ። ሮይተርስ የዜና ወኪል እንደዘገበው ዲፕሎማቱ የኢራንን አቋም ያስታወቁት ከአሜሪካ ጋር ሁለተኛ ዙር ውይይት ከመደረጉ ከቀናት በፊት ነው። ከዚህ ቀደም የተደረገው ውይይት ሁለቱ ባላንጣ ሀገራት በቴሄራን የኒውክሌር መርሃ ግብር ላይ ያላቸውን ልዩነት ለማጥበብ እና ግጭትን ለማስወገድ የመከሩበት እንደነበረ ተዘግቧል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት አሜሪካ ሁለተኛውን ግዙፍ የጦር መርከብ ወደ ቀጠናው ያስጠጋች ሲሆን አገራቱ ስምምነት ላይ የማይደርሱ ከሆነ ወታደራዊ እርምጃ ሊወስድ ይችላል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዜጣዊ መግለጫ ላይ ባደረጉት ንግግር እንዳሉት ፕሬዝዳንት ዶናልድ ትራምፕ ምርጫቸው በዲፕሎማሲና ድርድር እልባት ማግኘት ነው። ከኢራን ጋር ስምምነት ላይ መድረስ የቻለ ባይኖርም እንሞክራለን ሲሉ ማርኮ ሩቢዮ ተናግረዋል። አሜሪካ ኢራን ላይ እርምጃ ከወሰደች ኢራን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ መቀመጫዎች ላይ ጥቃት እንደምትሰነዝር ዝታለች። ትናንት ግን ኢራን የተለሳለሰ አቋም አንጸባርቃለች። በመካከለኛው ምስራቅ የሚገኙ በኢራን የውጭ ጉዳይ ሚኒስቴር ውስጥ የምጣኔ ሀብት ዲፕሎማሲ ምክትል ዳይሬክተር ሐሚድ ጋምባሪ ስምምነቱ ዘላቂነት እንዲኖረው አሜሪካም በምጣኔ ሀብት ተጠቃሚ መሆን አለባት ብለዋል። በነዳጅ በማዕድንና በአየር ጦር መሳሪያ ግዢም ያሉን የጋራ ፍላጎቶች የድርድሩ አካል ናቸው ሲሉም የሀገራቸውን አቋም ይፋ አድርገዋል። በአውሮፓውያኑ በ2018 የተፈረመው የኒውክሌር ስምምነት የአሜሪካን ጥቅም ያስጠበቀ እንዳልሆነ አክለዋል። ትራምፕ በ2018 አሜሪካን ከስምምነቱ ማስወጣታቸው ይታወሳል። ሰላም ውድ የኢትዮ ዜና ዩቲዩብ ቻናል ተመልካቾቻችን እስከ መጨረሻው ድረስ ስላዳመጣችሁን እናመሰግናለን። እስከ ቀጣዩ ዜና ድረስ ሰላም ቆዩልኝ።